በስራ ቦታችሁ፣ በማህበራዊ ህይወታችሁ፣ በግንኙነቶቻችሁ፣ በቤተሰባችሁ፣ በእያንዳንዱ የህይወት ዙሪያ ላይ የሚጠበቅባችሁ ነገር አድርጋችኋል። ግን በዚህ ሂደት ውስጥ ራሳችሁን አጥታችኋል። ራስን ማጣት በአንድ ጀንበር የሚፈጠር ነገር አይደለም። በእያንዳንዷ የዕለት ተዕለት ኑሯችሁ ውስጥ የራሳችሁ እውነታ ኖሮ ያንን ነገር መናገር እየፈለጋችሁ ሳትናገሩ የሚሰማችሁ ነገር እያለ የተሰማችሁ ነገር ለማውራት እየፈለጋችሁ በይሉኝታ ወይ ደግሞ በፍርሃት ተሸብባችሁ ስሜታችሁን ሳትገልጹ አብዛኛውን ጊዜ ደግሞ ሰላም ለመጠበቅ ስትሉ በቃ ሰላምን ከመበጠበጥ ወይ ደግሞ ቢቀርስ እያላችሁ የራሳችሁን ፍላጎት እየገደላችሁ የሌሎችን ሰዎች ፍላጎትና ስሜትና ሰላም እያስቀደማችሁ በምትተውት በምትቀብሩት በእያንዳንዱ ስሜትና እውነታ ምክንያት የሚመጣ ነገር ነው። በእርግጥ በሰዓቱ ይሄ መፍትሄ ሊመስለን ይችላል። ግን ጊዜያት እየጨመሩ በመጡ ቁጥር ደስተኛ አለመሆንን፣ ግራ መጋባትን፣ ጭንቀትን፣ ውሳኔ መወሰን አለመቻልን ከዛም አልፎ ተርፎ ደግሞ የሆነ አንድ ቦታ ብቻ ቆሞ የቀረ ይመስል የሆነ አንድ ቦታ ስታክ ያደረገ አይነት ህይወትን እንድንኖር ያደርገናል። ብዙውን ጊዜ ይሄን ነገር የምናደርገው ስናድግ ማህበረሰብ እንዴት አድርገን በትምህርታችን ጥሩ ውጤት ማምጣት እንዳለብን፣ ምን አይነት ስነ ምግባር ሊኖረን እንደሚገባ፣ እንዴት ሆነን ስኬታማ በህይወት መሆን እንደምንችል ነው እንጂ ያስተማረን ይሄ ራሳችንን መሆን ወይም ደግሞ እንደ ሰው ማን እንደሆነ እጃችንን ይዞ አስተምሮን ያሳደገን የለም። በእንደዚህ አይነት ሁኔታ ደግሞ ልንሆን የምንችለው ሌሎችን ልንናገር የምችለው ሌሎች የተናገሩትን ልናውቅ የምችለው ሌሎች ያወቁትን ብቻ እንጂ የራስ የሆነ ፍለጋ ውስጥ እንዳንገባ ያደርገናል። ይሄ ነገር ደግሞ በጊዜ ብዛት ራሱ ተፈጥሮ ራሱ እግዚአብሔር እኛ ራሳችን እንድንገልጥና እንድንኖርበት የሰጠንን ኃይል አሟጦ ይጨርሰዋል። ለራሳችን መጠቀም እስከማንችል ድረስ ድክም የሚያደርግ ግራ የተጋባ ማንነት ውስጥ ይከተናል ማለት ነው። ራስን ፈልጎ ማግኘት ግን ይህን ሁሉ ነገር ይቀይራል። ምክንያቱም ራስን ፈልጎ ማግኘት ማለት ራስን መጠገን ማለት አይደለም። ምክንያቱም ራሳችንን ስናጣ ተሰብረናል ማለት አይደለም። ራሳችንን ስናጣ ጠፍተናል ማለት አይደለም። ራሳችንን ስናጣ ተደብቀናል፣ ተሸፍነናል። ያ ማንነታችን የትም አይሄድም። እግዚአብሔር የሰጠነው ግን ቆም ብለን ማሰብ፣ ማሰላሰል፣ ወደኋላ መለስ ብለን ነገሮችን ማየትና ራሳችንን መፈለግ ያስፈልገናል። ራሳችንን ፈልጎ ማግኘት ኃይል ነው። ይሄ ቅድም አጣነው ያልኳችሁን ያንን ኤነርጂ መልሰን የምናገኝበት መንገድ ነው። ራሳችንን አጣን ማለት ራሳችንን አልተረዳንም ማለት ነው። ስለዚህ ራስን ፈልጎ ማግኘት ማለት ራስን መረዳት ማለት ነው። ራስን መግለጥ ማለት ነው። ራሳችንን ስንረዳ ለነገሮች ምላሽ የምንሰጥበት መንገድ ይቀየራል። ራሳችንን ስንረዳ ሰዎች እንደሚሉን ብቻ ሳይሆን እንደኛም ደግሞ መኖር መጀመር እንችላለን ማለት ነው። ለነገሮች ምላሽ እየሰጠን ብቻ ሳይሆን ነገሮችን በእጃችን ጠፍጥፈን እያበጀን ህይወታችንን እየቀረጽን መሄድ የምንችል ሰዎች እንሆናለን ማለት ነው። ስለዚህ እስቲ ዛሬ እኔ ስለ ራሴ የደበቅኩት እውነታ ምንድን ነው? እኔ ስለ ራሴ ያልገለጥኩት ነገር ገና ምንድን ነው? እኔ ስለ ራሴ ያልተረዳሁት ነገር ምንድን ነው ብላችሁ ራሳችሁን ጠይቁ። ለዛሬ እዚህ ላይ ይበቃናል።